አዲስ አበባ ውስጥ አንድ ሰው በ200 ብር ቁርስ፣ ምሳ፣ እራት መብላት ይችላል? በእኛ ግን ልንሞክረው። እንደሚታወቀው አዲስ አበባ ውስጥ የተለያየ አይነት ሰው አለ። ሀብታም፣ ድሃ፣ መካከለኛ፣ የድሃ ድሃ። ስለዚህ 200 ብር ያለው ሰው አዲስ አበባ ውስጥ እንዴት በልቶ ማደር ይችላል? አብረን ምን ይሆናል። ሰላም እንዴት ናችሁ? ታምኑት ነኝ። እንግዲህ በባለፈው ቪዲዮአችን በ100 ብር እማዋ ሱፐርማርኬት ገብተን የሚገርም ቭሎግ አሳይተናችኋል። እናንተም አይታችሁት ደስ እንዳላችሁ እርግጠኛ ነኝ። በዛሬው ቪዲዮ ደግሞ በ200 ብር አዲስ አበባ ውስጥ ቁርስ፣ ምሳ፣ እራት ለመብላት ያለውን ቻሌንጅ አብረን እናያለን። እንግዲህ መጀመሪያ ምን ጀምረው ቁርስ በመፈለግ ነው። ቁርስ በስንት ብር እንበላለን? ምን ብንበላ ይሻላል? እንግዲህ ደህና ብር ቢኖረን እንቁላላችንን፣ ፍርፍራችን የፈለግነውን እንበላለን። ግን ያለን 200 ብር ብቻ ነው። ስለዚህ ቁርስ መጀመሪያ ምን መብላት እንችላለን? እኔ ያሰብኩት እንግዲህ ያው ሻይና ጮርናቄ ነው። ግን ሻይና ጮርናቄው ራሱ ስንት ብር ነው የሚለውን ቼክ አብረን እናደርጋለን። ዳይ ወደ ቁርስ ፍለጋችን። ሙዝ በዳቦ ሙሉ ግን መብላት እንችላለን። ሙዝ በዳቦ መብላት እችላለሁ። ግን ቆይ እስኪ እንዲያሰብነው ሻይና ጮርናቄ እንብላና ከዛ ወይ ራታችንን ሙዝ በዳቦ እንበላለን። ብቻ እስኪ እኒ ስንት ብር እንደሚፈጅብን። ጮርናቄ አለ እንዴ? የለም። ሳምቡሳም የለም። ጮርናቄ አለ እንዴ? ብስኩት ጮርናቄ አለ? ጮርናቄ ብስኩት ሳምቡሳም ሰላም ነው። ጮርናቄ አለ? ዳቦ ቤት ሻይ አለ አንቺ ጋር? እሺ ምንም ጮርናቄ እያያዙ አይደለም። ጮርናቄ ዳቦ ቤት ብቻ ነው ያለው። ጮርናቄ ዳቦ ቤት ነው አለ የሚሉት። ሻይና ጮርናቄ አርፍደን ይሁን ብቻ እያገኘን አይደለም። ኧረ ተንከራተትን። በዚህ በጠዋቱ ፍዳችንን በላን ወገን። ሰላም ነው። ጮርናቄ አለ? 35 አንድ ስጥ አንድ ሻምሰክ 35 ብር ገዝተናል። እንግዲህ የቀረን ስንት ማለት ነው? 165 ብር ይቀረናል። ጨረስ ነው ገና እኮ። አሁን ሻይ ቁርስ፣ ምሳ፣ እራት ልንበላ እንግዲህ ጮርናቄያችንን በ35 ብር ገዝተናል። 165 ብር ይቀረናል። ሻያችን ደግሞ ሲመጣ ቁርሳችንን ጨረስን ማለት ነው። ሻይ ስንት ነው? 25 እና 35 55 ብር ነው የሚመጣው። ስልሳ ብር ካሜራማን እውቀት አላት። 60 ብር ቪዲዮ እየሰራን ነው። ልንውል ይቻላል መዋል? አይ እንትን ነው እንጂ በ200 ብር መዋል እንችላለን። ስታስቢ ቁርስ በልተን፣ ምሳ በልተን፣ እራት በልተን ማለት ነው። ቁርስ፣ ምሳ፣ እራት ቁርሳችን ይኸውና በቃ። ምሳ ደግሞ እንፈልጋለን ርካሽ ነገር። አሁን 140 ብር አለ። ቁርስ በልተን 140 ብር አለ። በቃ ሻያችን እየጠበቅን ነው። ሻያችን እስኪመጣ ጠብቃለን። እናመሰግናለን። ያበደ ቁርስ አንደኛ ቁርስ በ60 ብር የዛኛው 19 ነው ሴንተሩ። ቁርሳችንን አጠናቀናል።
በስልሳ ብር አይሁን። እንግዲህ ቁርሳችንን አጠናቀናል። ትንሽ እንቆይና ደግሞ ምሳ ሰዓት ሲደርስ ምንድነው የምበላው? የቀረኝ 140 ብር ነው። ስለዚህ 140 ብር ለምሳ ብቻ አይደለም ለቁርስም ለራት መጠቀም አለብኝ። ስለዚህ ምን እንደምበላ አላውቅም፣ ግን እስኪ እንፈልግ እናስብበታለን። አባ አንድ ሽሮ አንድ ሽሮችን አዘናል። እንግዲህ 120 ብር ነው የተቀረ ማለት ነው። 20 ብር ነው የሚቀር። በ20 ብር እንግዲህ ራታችንን እንደምንበላ ጊዜ ያውቃል። መቻችሁ ሽሮአችንን እንግዲህ የ120 ብር ሽሮ አሁን እዚህ ሰፈር ላይ ባጅ ዩኒቨርሲቲ ነው የሚባለው። እዛው አለ አንድ መኪና የለም እንግዲህ በ20 ብር እራት ምን እንደምንበላ ጊዜ ነው የሚያውቀው። ምን እንደምንበላ እናውቅም። አሁን ግምሳችን ይበቃል። ሳንበላም ልናድር እንችላለን። ብቻ እስኪ 20 ብር ግን የሆነ ነገር በልተን እንደምናደር እርግጠኛ ነኝ። ሙዝ በ20 ብር እናገኛለን። ድላችን እንሞክራለን። ኧረ ቃሪያ በልቼ ለበለበኝ። ኢየሱስ አሲዱ ባቢ አያስታውቅም። አይ እንግዲህ የመጨረሻ ጉርሻችንን ስንት ብር ቀረ ማለት ነው? 20 ብር። እንግዲህ ነው ራሳችንን እንፈልጋለን። ለምሳችን ጊዜ ይመስገን። አብራችሁን ቆዩ። ሰብስክራይብ ማድረግ እንዳይረሳ። አምሳ መቶ ብር ማለት ስንት ብር ቀረ? 20 ብር ቀረ። እንግዲህ እንደተመለከታችሁት ነው በ120 ብር ሽሮአችንን ምሳችንን ጨርሰናል ማለት ነው። አጠቃላይ ደግሞ ከቁርሳችን ጋር 180 ብር ጨርሰናል። አሁን የቀረን ኪሳችን ውስጥ 20 ብር ብቻ ነው። እንግዲህ በ20 ብር እና እስኪ አቢ ኢንተርቪው ላድርግ። በ200 ብር ቁርስ፣ ምሳ፣ እራት መብላት ይቻላል? ምን ቁርስ ምን፣ ምሳ ምን፣ እራት ምን? በየአይነት እኮ 150 ብር። ሽሮ እሺ፣ ሽሮ 120 ብር። እሺ፣ ምሳ ብለን ቁርስ ምን እንብላ? ቁርስ ፓስታ ውዳል። በቃ ይመቻል። አመሰግናለሁ። እና እንግዲህ እንደተመላክ ፓስታና ሽሮ አላለም አየልሽ ነገር እና እንግዲህ እንደተመለከታችሁ ነው በ200 ብር መዋል እንደሚቻለኛ እያሳየናችሁ ነው። እናንተም እንግዲህ ሌላ ቻሌንጅ የምታደርጉት ነገር ካለ እንድንሞክረው የምትፈልጉት ነገር ካለ እኛ ለመሞከር ዝግጁ ነው። የፈለጋችሁበት ቦታ እንሄዳለን። አሁን የደሃ ብሎቅ በ200 ብር አሳይተናችኋል። ቀጣይ ደግሞ ስፖንሰሮች ፈልጉልንና የሀብታም በደህና ብር በ20 ሺህ ብር ውሎ ቁርስ፣ ምሳ፣ እራት መሞከር እንፈልጋለን። ስፖንሰር ነው የሚያስፈልገን። ገብታችኋል። እንግዲህ ደግሞ ትንሽ ቆይተን ደንገዝገዝ ሲል እራታችንን እንፈልጋለን። እኛ ያሰብነው ርጌ ነው። ርጌ ወይም ርጋፊ ሙዝ ማለት ነው።
በ20 ብር ካገኘን የ20 ብር በ10 ብር ካገኘን የ10 ብር ሙዝና የ10 ብር ዳቦ እንገዛለን። ካልሆነ ደግሞ የ20 ብር ረጋፊ ሙዛችንን ገዝተን በልተን እናድራለን ማለት ነው። ይመቻችሁ፣ አብራችሁን ቆዩ። ሙዝ ስንት ነው? የ20 ብር አሰጭኝ። በ200 ብር ቁርስ፣ ምሳ፣ እራት ለመብላት እየታገልኩ ያለው ሰው ነው። አሁን የቀረኝ 20 ብር ነው። ቁርስ በልቻለሁ፣ ምሳ በልቻለሁ። እራት እንዴ? ለራት በቂ እኮ ነው 3 ፍሬ። ለራት በቂ አይደለ 3 ፍሬ? ላንቺ አይወጣም? ስንቱ ነው የሚያወጣሽ? የሚያወጣሽ እስኪ በቃ አመሰግናለሁ። እንግዲህ እራታችንን ገዝተናል። 20 ብር በ200 ብር ዋለም ማለት ነው። ቁርስ፣ ምሳ፣ እራት እንደምታዩት ነው። እንግዲህ እራታችንን ጨርሰናል። በ200 ብር ዋለም ማለት ነው። መቻችሁ ቁርሳችንን በ60 ብር፣ ምሳችንን በ100 ብር፣ ራታችንን ደግሞ በ20 ብር፣ አጠቃላይ በ200 ብር ቀኑ ሙሉ በልቶ መዋል እንደሚቻል አሳይተናችኋል ማለት ነው። በሌላ ቪዲዮ እስክንገናኝ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ሌሎች ቻሌንጆችን የምታቀርቡልን ካላችሁ ደግሞ ኮሜንት ላይ ያስቀምጡልን። በቀጣይ ደግሞ በሀብታም ብሎግ እስክንመለስ ድረስ አብራችሁን ቆዩ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።